የመጠቀም አቅም ያሳደገ ይሄዳል። ሳዲቅ አህመዲን የስልጤ ዞን ግብርና መምሪያ ምክትልና እርሻ ልማት ዘርፍ ኃላፊ ነኝ። በምዕራብ ዘርነት በርበሬ ወረዳ ሌላ ከተማ ላይ የምናካሄደው መድረክ የምግብ ስርዓት ማጠናከሪያም ፉድ ሲስተም ሬዚሊየንስ ፕሮግራም የሚባል ፕሮግራም አለ፣ በወርልድ ባንክ የሚደገፍ። ይሄ ፕሮግራም በዞናችን በሶስት ወረዳዎች አልቾ ውሪሮ፣ ምስራቅ አዘርነት በርበሬ እና ምዕራብ አዘርነት በርበሬ ወረዳዎች ላይ በሶስቱም ወረዳዎች ታርጌት አድርጎ ይሰራል ማለት ነው። ስለዚህ የዚህም ፕሮግራም የስካውሪ 2018 የመጀመሪያው 6 ወር አፈጻጸም ጥንካሬዎችና ጉድለቶችን ለመለየትና የቀጣይ ቀሪ ስራዎች ላይ የቀጣይ ዳይሬክሽን ለማስቀመጥ ያለመ መድረክ ነው መድረካችን ማለት ነው። ስለዚህ ከዚህ አኳያ ይሄ ፕሮግራም በፌዴራል ደረጃ በግብርና ሚኒስቴር ዲዛይን ተደርጎ በክልሎች እና በእኛም ዞን በተመረጡ ወረዳዎች ይሰራል። አጠቃላይ ዓላማው አርሶ አደሩ በተደራጀ መልኩ የማምረት አቅሙን አሳድጎ የገቢ አቅሙን አሳድጎ በሚያጋጥሙ ሾኮች ምንም የማይበገር ተቋቁሞ ማለፍ እና መሸጋገር ግብርናው ማሸጋገር የሚያስችል ስራ ለመስራት አልሞ ይሰራል ማለት ነው። ስለዚህ ለዚህ የሚሰራባቸው የራሱ የሆኑ ኮምፖነንቶች አሉት። በእነዛ ኮምፖነንቶች እንደየ አግሮ ኢኮሎጂው ባለው እንትን ልክ በጀት ይመድባል። በጀቱ በወርልድ ባንክ ነው የሚደገፈው። ስለዚህ የጊዜ መርሃ ግብር አለው፣ የድርጊት መርሃ ግብር አለው። በዛ ድርጊት መርሃ ግብር መሰረት ታስቦ ይሰራል ማለት ነው። ይሄ ፌዝ ከጀመረ በመጀመሪያው ዙር 2 ፌዞችን አልፏል። ይሄ ፕሮግራም ኤጂፒ 1 የሚባል የመጀመሪያው ፕሮግራም በኤጂፒ 2 በሚል እስከ 2013-12 አካባቢ ባለው ሰርቶ ይሄ ደግሞ የፉድ ሲስተም ሬዚሊየንስ ፕሮግራም ተብሎ ተቀርጾ የመጣው ከ2016 ጀምሮ ነው። የ7 ዓመት ፕሮግራም ነው። አሁን ኦልሞስት ከ2016 ጀምሮ ወደ አጋማሽ ላይ ነው ያለነው። 3 ዓመት ሲሰራ ቆይቷል። ሞሬ መጀመሪያ ዓመት በዝግጅቱ ያልፍም ማለት ነው። ስለዚህ አጠቃላይ ይሄ ፕሮግራሙ ቀደም በጠቀስኳቸው በ3 ወረዳዎች አርሶ አደሮችን ታርጌት አድርጎ ይሰራል። አርሶ አደሮችን ታርጌት አድርጎ ይሰራል። ወጣቶችን ታርጌት አድርጎ ይሰራል። ሴቶችን ታርጌት አድርጎ ይሰራል። እነዚህን ሞር በቡድን በግለሰብ ደረጃ በህብረት ስራ ማህበራት በኢንተርፕራይዝ በማደራጀት አድሬስ አድርጎ ይሰራል ማለት ነው። የሚሰራባቸው ኮምፖነንት ኤክስቴንሽኑን ለማስፋት ይሰራል። አንዱ የግብርና አገልግሎትና ኤክስቴንሽን አገልግሎትና ፈጠራን ይደግፋል ስንል አንዱ ኮምፖነንቱ ታርጌት አድርጎ የሚሰራው በዚህ ነው። ከአርሶ አደር ማሰልጠኛ ውጪ በሌሎች አርሶ አደሮች የመስክ ትምህርት ቤት የሚባሉ አሉ። እነዚህ ኤክስቴንሽን አፕሮቾች ናቸው። እነዚህ በተለያዩ አፕሮቾች አርሶ አደሩ ጋር የሙከራ የማስተዋወቅ የማላመድ የማስፋት ስራዎችን ይሰራል። በዚህ የአርሶ አደሮችን የማምረት አቅም የቴክኖሎጂ የመጠቀም አቅም አዳዲስ ዘዴ የመጠቀም አቅም ያሳደገ ይሄዳል። አንዱ ኤሪያው ይሄ ነው። 4 ኤሪያዎች አሉት ኮምፖነንቶች። አንደኛው በዚህ ታርጌት አድርጎ ይሰራል። ሁለተኛው የአነስተኛ መስኖ ግንባታና ተቋማት አስተዳደር ላይ ይሰራል። ያው ግብርናችን ሁሌ በዝናብ ጥገኝነት ሆኖ የሚፈለገውን ምርትና ምርታማነት ማሳካት አይችልም። አርሶ አደሩ ከድህነት መውጣት አይችልም። ስለዚህ እነዚህን በራሱ በባለሙያ በተጠና መልኩ ምቹ ሆኑ ለመስኖ ስራ ምቹ የሆኑ ወንዞች፣ ምንጮች በሶላር ፓምፕም በመገደብም የሚሰሩ እንትኖች በተደራጀ መልኩ በባለሙያ በሚመለከታቸው ባለድርሻ አካላት ይሰራል። በዚህ ይህንን በእቅድ ወረዳው በሚያቀርበው እቅድ መሰረት ካለው በጀት ከሚመደበው በጀት አንጻር ዘመናዊ መስኖ አውታሮችን ይገነባል። የሶላር ፓምፖችን ያቀርባል፣ ቴክኖሎጂዎች ያቀርባል። አርሶ አደሮች በእነዚህ አውታሮች መጠቀም እንዲችሉ የግንዛቤ ስራ ይሰራል። አርሶ አደሮችን የመስኖ ውሃ ተጠቃሚ አርሶ አደሮች ማህበር ህጋዊ ሰውነት እንዲያገኙ ከዛ በኋላ ከተገነባ በኋላ ራሳቸው እያስተዳደሩ እየጠገኑ ሲበላሽ እየጠገኑ የሚሄዱበትን ሲስተም ይዘረጋል ማለት ነው። በዚህ በእኛ ዞን ከፍተኛ ስራ ተሰርተዋል። አልቾ ላይ ከ4 በላይ ዘመናዊ መስኖ አውታሮች ገንብቷል። ይሄ ፕሮግራም ከመጀመሪያ ፌዝ ጀምሮ በዚህ 2 ዓመት ብቻ ሲሎ ላይ ከ2.5 ኪሎ ሜትር በላይ ካናል ያለው ትልቅ የመስኖ ግድብ ተሰርቶ ባለፈው ተመርቋል። አልቾ ውሪሮ ሲሎ ቀበሌ ላይ ቀረሶ ቀበሌ ላይ ተሰርተዋል። ከዚህ ቀደም አሁን አንድ ዘመናዊ መስኖ ለመስራት በሂደት ላይ ናቸው። ከዚህ ቀደም ደግሞ በቀደም ባነሳው በሁለተኛው ፌዝ ቀረሶ ቀበሌ ላይ ትልቅ ዘመናዊ መስኖ ተሰርተዋል። በተመሳሳይ ውሾ ላይ ሰርተዋል ማለት ነው። ስለዚህ
የመስኖ አውታሮችን በመገንባትም በማስተዳደርም አርሶ አደር እንዲጠቀም በማድረግም ግብአት ከማቅረብ እስከ ስልጠና ድረስ ባለው ይሰራል። ምስራቅ አዘርነት ትልልቅ የመስኖ አውታሮች አሉ አሁንም በመሰራት ላይ ያሉ ከዚህ ቀደም ተሰርተው በዚህ ፕሮግራም ተሰርተው ወደ ስራ ያገቡ አዳዘርን ማንሳት እንችላለን። አዳዘርቤቹ ዘመናዊ መስኖ፣ የጉራቹ ዘመናዊ መስኖ እነዚህ እንትን ናቸው። ምዕራብ ላይ በተመሳሳይ አንፋር ላይ ዘመናዊ መስኖ አለ አንዛቻ ላይ። ስለዚህ ወደ 2 ዘመናዊ መስኖዎች አሉ። አሁንም ጥናት ተሰርቶ በመሰራት ላይ ያሉ ዘመናዊ መስኖዎች አሉ። ከነዚህ ባሻገር ደግሞ በወንዞች በምንጮች በሶላር ቴክኖሎጂ ጠልፈው ለአርሶ አደሩ የመስኖ አገልግሎት የሚሰጡ በርካታ ቴክኖሎጂዎችን ያቀርባል። ስለዚህ መስኖ ላይ ፎከስ አድርጎ ይሰራል ማለት ነው። በመስኖ ተቋም ግንባታም መልሶ ማስተዳደር መጠቀሙ ላይ ይሄ ሁለተኛው ኤሪያ ነው። ሶስተኛው የፉድ ማርኬት ዴቨሎፕመንት የሚል የምግብ ግብይት ማዕከሎችን ታርጌት አድርጎ ይሰራል ማለት ነው። አርሶ አደሩ ካመረተ ለራሱ የሚፈልገውን ያክል ከተጠቀመ ለቤት ፍጆታው ለስነ ምግብ ዋስትናውን ከቨር ካረገ ተጨማሪ ምርቶች ወደ ገበያ መውጣት አለባቸው። ዘመናዊ በሆነ መልኩ መውጣት አለባቸው። ከፉል ፓኬጅ ነው ከእርሻ እስከ አመጋገብ ባለው እስከ ግብይት ባለው ነው ሙሉ ቫልዩ ቼኑን የእሴት ሰንሰለቱን ጠብቆ ነው የሚደግፈው። እንዲያመርት ኤክስቴንሽን ድጋፍ አደረገ፣ መስኖ ደገፈ። ከዛ በኋላ የግብይት ሲስተሙን ለማገዝ ትልልቅ የግብይት ማዕከላትን ይገነባል። የአርሶ አደሩ ምርቶች በየአካባቢው ተሰብስበው ወደ ገበያ የሚወጡበት ወደ ማዕከላዊ ገበያ የሚወጡበት ለአካባቢ ገበያ የሚቀርቡበት የቁም እንስሳት ግብይት ማዕከል ዘመናዊ የሆኑ ማለት ነው። መጫኛ፣ ማራገፊያ፣ የምርመራ ማዕከሎች ሁሉ ነገር ያለው ዘመናዊ እንስሳት ግብይቶች በመጀመሪያው ፌዝ ሰርተዋል። አሁንም እየተሰራ ነው ያለው። አሁን በዚህ ዓመት ምዕራብ ላይ አሁን ለመስራት ታቅዷል፣ እየተሰራ ነው ያለው። በሌላ መልኩ የሰብል ግብይት ማዕከሎች በየወረዳው ይሰራሉ። በሶስቱም ወረዳ አሁን ቃቆቶ ላይ አለ። አምና በ2018 ተሰርቶ በቅርብ የተመረቁ ምዕራብ አዘርነት አይሳኮ ላይ አለ። አልቾ ሪሮ አዲስ ገበያ ላይ አለ። በተለይ አሁን ይሄ ለምንድን ነው የሚጠቅመው? በቀላል አርሶ አደሮች ምርታቸው ይባክን ነበር፣ የጥራት ጉድለት ይገጥም ነበር ገበያዎች ላይ። ያንን ሰብሰብ ባለ በተደራጀ መልኩ ይሰበሰባል፣ በተደራጀ መልኩ ወደ ገበያ ይወጣል። የአልቾ ጎመን ወደ አዲስ አበባ በተደራጀ መልኩ መግባት የጀመረው ይሄ በዚህ ፕሮግራም ድጋፍ ነው። ስለዚህ የገበያ ማዕከሎችን ይገነባል ሶስተኛው ኮምፖነንት ላይ። ከዛ ባሻገር ማቀነባበሪያዎች ይገነባል። የወተት ማቀነባበሪያዎች፣ የማር ማቀነባበሪያዎች። አሁን ምስራቅ አዘርነት ሀንዛት የወተት ማቀነባበሪያ በዚህ ፕሮግራም ድጋፍ ነው። አርሶ አደሩ ተደገፈ፣ ዝርያ እንዲያሻሽል ተደገፈ፣ ዝርያውን አሻሻለ፣ ወተት ምርት እንዲያሻሽል ተደገፈ፣ መኖ እንዲያሻሽል ተደገፈ፣ ምርት መጨመር ጀመረ። ወተታቸውን ይሰበስባሉ፣ ለዚህ ማህበር ያስረክባሉ። ይሄ ማህበር ፕሮሰስ ያደርጋል፣ ያሽጋል፣ ይቀርብ ማቀነባበሪያዎች ይሰራል። ቀጣይ ደግሞ የአትክልት የፍራፍሬ ለመስራት አቅዶ እየሰራ ነው ያለውና በዚህ ኮምፖነንት ይሰራል ማለት ነው። በተመሳሳይ ቡድኖችን ያደራጃል። ቅድም ያነሳሁት በሶስተኛው በግብይት ማዕከሉ ኮምፖነንት ላይ በንብ ይደራጃሉ ወጣቶች፣ ሴቶች በዶሮ ይደራጃሉ፣ በዘር ብዜት ይደራጃሉ። በአካባቢው ባለ የስራ እድል ምንጭ በሆነ ነገር ይደራጁና 30% እነሱ ኮንትሪቢዩት አድርገው 70% የዛን የተደራጁበትን ፕሮጀክት 70% ፋይናንስ ያደርጋል ፕሮግራሙ ከስልጠና ጀምሮ ማለት ነው። ስለዚህ በዚህ በአካባቢ የነበረ በሶስቱም ወረዳዎች ላይ ትልቅ የዘር ችግር ነበረ። የስንዴ ዘር፣ የገብስ ዘር፣ ምርጥ ዘር ብዜት ተደግፈው እያባዙ አሁን ቀጣይ ለክልሉ የዘር ብዜቶች እያቀረቡ በቀላሉ የዘር ችግር እየተፈታ ነው ያለው በእነዚህ በሶስቱም ወረዳዎች የምርጥ ዘር እንትን። በተመሳሳይ ችግኝ ሁሌ የምናመጣው አፕል ከጨንቻ ነው፣ አቮካዶ ከሌላ ቦታ ነበር የሚያመጡት እነዚህ ወረዳዎች፣ ቡና ከሌላ ወረዳ ነበር። አሁን ራሳቸውን እየቻሉ ነው። ምስራቅ አዘርነት በአመት ከ50 ሺህ በላይ አቮካዶ ግራፍት አድርጎ ማውጣት የሚችል ችግኝ ጣቢያ ተፈጥሮላቸዋል በዚህ ሲስተም ማለት ነው። ስለዚህ የችግኝ ዝግጅት ላይ፣ የእንቁላል ጣይ ዶሮ ላይ፣ አንድ ቀን ጫጩት ላይ፣ ንብ ማነብ ላይ ትላንት ምዕራብ ላይ እንዳየነው በዚህ ኤሪያ እየደገፈ ይሄዳል ማለት ነው ፕሮግራሙ። አራተኛው ላይ ፕሮግራም አስተዳደር ስራዎች ናቸው። በዚህ መልኩ ነው የሚሰራው። ስለዚህ ይህን ሲሰራ አደረጃጀቶች አሉት፣ ስትራክቸር አለው። አንዱ የስትሪንግ ኮሚቴ አለ፣ በክልል ደረጃ ስትሪንግ ኮሚቴ አለ፣ ቴክኒክ ኮሚቴ አለ። በዞን ደረጃ ቴክኒክ ኮሚቴ ነው፣ ስትሪንግ ኮሚቴ በዞን የለም። ወረዳ ላይ ስትሄድ ባለቤቶቹ ስራው የሚሰራው ወረዳ ላይ ስለሆነ ስትሪንግ ኮሚቴ በወረዳው አስተዳዳሪ የሚመራ ስትሪንግ ኮሚቴ አለ፣ ቴክኒክ ኮሚቴ ደግሞ አለ። ስትሪንግ ኮሚቴው ሰብሳቢ ወረዳ አስተዳዳሪዎች ናቸው። ባለ ድርሻ አካሎቹ ፕሮግራሙ ያስተባብራል፣ ግብርና ላይ ሆኖ ያስተባብራል እንጂ ባለድርሻዎቹ ብዙ ናቸው። ውሃ ላይ ይሰራል፣ ቅድም ታልኩት መስኖ ተቋማት ላይ፣ አማራጭ ኤነርጂ ሶላር ፓምፕ ላይ፣ ባዮጋዝ ላይ ይሰራል። መንገድ ቅድም ያላነሳሁት የግብይት ማዕከሎቹ ላይ ትልልቅ ድልድዮችን ይሰራል።
የአርሶ አደሩ ምርት ወደ ገበያ የሚወጣባቸው። ስለዚህ መንገድ አባል ነው፣ ውሃ አባል ነው፣ ሴቶችና ህፃናት አባል ናቸው፣ ህብረት ስራ አባል ነው፣ ኢንተርፕራይዝ አባል ነው፣ ንግድ አባል ነው። ግብይት ማዕከሎች ስላሉ በርካታ ተቋማት በጋራ ነው በቴክኒክ ኮሚቴ የሚታቀደው። የታቀደው ነገር ምን ተሰራ፣ ምን ደረሰ ብሎ የሚገመግም የሚከታተል፣ እቅድ የሚያጸድቅ፣ በጀት የሚያጸድቅ፣ ስራዎችን አፈጻጸም የሚከታተል ስቲሪንግ ኮሚቴ አለ። በወረዳ አስተዳዳሪ እንትን ይደረጋል። ይሄ እስካሁን ባለው በጥሩ ሁኔታ ክትትል እየተደረገ ነው ያለው። በተመሳሳይ ቴክኒክ ኮሚቴዎች አሉ። ከነዚህ ተቋማት ስቲሪንግ ኮሚቴው አመራሮቹ ናቸው አባል የሚሉት። ከነዚህ ተቋማት የተውጣጡ ቴክኒካል ኮሚቴዎች በጋራ ሆነው የወረዳውን ፕራዮሪቲ ችግር ለይተው እቅድ ያቅዳሉ። በዚህ ፕሮግራም መሰራት ያለባቸው ከውሃ አንጻር ምንድነው መሰራት ያለበት? ከመንገድ የትኛው ድልድይ ነው የትኛው ምርት ይወጣበታል? የቱ ጋ ነው ባዮጋዝ መስራት ያለብን? የቱ ጋ ነው መስኖ መስራት ያለብን? የቱ ጋ ነው የግብይት ማዕከል የፍራፍሬ የሰብል የቱ ጋ ነው የእንስሳት ጤና ኬላ ክሊኒክ መገንባት ያለብን የሚለውን ቴክኒክ ኮሚቴ ከተቋሞቹ ተሰብስቦ ያቅዳል። ፕራዮሪቲ ይሰጣል። ካለው በጀት አንጻር መቼ የትኛው ይቅደም የሚለውን ያቅዳል። እቅዱ በስትሪንግ ይጸድቃል። ክልል ይሄዳል። ክልል እቅዱን ካጸደቀ በኋላ በጀት ይለቀቃል ማለት ነው። በጀት ሲለቀቅ ደግሞ ይሄን ፕሮጀክት የቀረስከው ፕሮጀክት በወርልድ ባንክ ስለሚደገፍ ወርልድ ባንክ የራሳቸው በርካታ ክራይቴሪያ አላቸው። ዶነሮች ብዙ ጊዜ የራሳቸው በርካታ ከዛ ክራይቴሪያ አንጻር የነሱን እንትን ሪኳየርመንት ያሟላል አያሟላ የሚለውን ፕሮጀክትህን ልከህ በቃ ጎን ይሂድ ኖ ብሎ ተቃውሞ የለኝም ይቀጥል ይሰራ ብሎ ያረጋግጡና ከዛ በኋላ ወደ ተግባር ይገባል። ይሄ ራሱ የአሰራር ሲስተም ነው። ስለዚህ እስካሁን ባለው እነዚህ ቴክኒክ ኮሚቴዎች ስቲሪንግ ኮሚቴዎች እንዴት ፈንክሽናል ሆነው እየሰሩ ነው? ስቲሪንግ ኮሚቴው እንዴት ስራውን እየገመገመ ነው? በ2018 ያቀድናቸው ስራዎች እንዴት እየተሰሩ ነው የሚለውን ነው የገመገም ነው። በዚህ እስካሁን የተገኙ በርካታ ውጤቶች አሉ።